ኦኬ ቪዲዮን እንመለከተዋለን። አቤል አቡና ግን በጣም በሚያስገርምና በሚያስደንቅ ሁኔታ የሰጠኸውን ሐሳብ ለማየት ሞክሬያለሁና እውነት ለማውራት በጣም እየደደብክ መምጣትህን ምናልባት አሩን ነው ስለመማርም እርግጠኛ አይደለሁም። ዮናታን አክሊሉ ጋር መጥተህ እንደተጸለየልህ ነፃ እንደወጣ ከሐሺሽ ከሱሶች እንደ ጌታ ኢየሱስ እንደፈወሰ በደንብ አውቃለሁ እና ከዛን ጊዜ ጀምሮ ነው እንግዲህ አንተንም አንዳንድ ሶሻል ሚዲያ ላይ ምናምን የማውቅህና የምትሰጣቸውን አንዳንድ ሐሳቦች ሳይ እጅግ በጣም የዘቀጠ የማይመጠን አይደለም ክርስቲያን አንድ ያልዳነ አሕዛብ የሚባል ሰው በራሱ ሊናገረውና ሊያወራው የማይችል የዘቀጡ ሐሳቦችን ነው እንደ ሐሳብ ስትሰጥ ያየሁትና አሩን ነው ምንድነው ወንድም የከበደ ነገር ምንድነው? ልጆችን ማሳደግ አቃተህ ወይ? ልጆችን ማሳደግ ከበደ ወይ? አቤል አቡና ላንተ ያለኝ መልእክቴ ነው። ምንድነው የከበደ? እንዴ የጉልበት ስራ አትሰራም ወይ? ምናልባት እርግጠኛ ነኝ አልተማርክም። የተማርክ ሰው እንዳልሆንክ ጀስት አይ ካን ገስ መገመት እችላለሁ። ንግግሮች የምትሰጣቸው አስተያየቶች ግን በዚህ ልክ ወድቀና ዘግጠ ዮናታን አክሊሉ ከትዝታው ጋር በነበረው ቆይታ ገብተህ እዛ ቦታ ላይ ሐሳብ ሊያሰጥ የሚችል አይዲያ ሁሉ አልነበረም። ማለት እንደ ክርስቲያን የተጓዘበትን ያሳለፈውን ህይወት ለክርስቶስ የከፈለውን መስዋዕትነት ማውራት ያለበትን ነገር ነው ሲያወራ ያየ ነው እና እዛ ቦታ ላይ ገብተህ በዛ ልክ ትዝታውንም ለማንጓጠጥ ዮናታንም በዛ ልክ ለማንጓጠጥ የሄድክበት ርቀት እውነት ለማውራት አንደኛ ያልተማርክ ሰው መሆንን፣ ሁለተኛ ያልተማረ ሰው ደፋር እንደሆነ አውቃለሁ። ደፋር ብቻ ሳይሆን ያልተማረ ሰው ጨካኝም እንደሆነ አውቃለሁ። ፍጹም ጭካኔን፣ ፍጹም ድፍረትን፣ ፍጹም መሀይምነትን ከመሀይምነት ባሻገር በድፍረት የምትሰጣቸውን አስተያየቶች ማየት ችያለሁ እና አሩን ቤተሰብን መምራት፣ ልጅን ማሳደግ አንድ ጊዜ መሳደብ ጀምረሃል። ምናልባት በዚህ ሊሆን ይችላል፣ ግን እንደው ልትቀይረው አትችልም። ይህንን ነገር ወይ የለም ሌላ ስራ ሰርተ ቤተሰብን የምታስተዳድርበት ልጅን የምታሳድግበት። ምክንያቱም አሁን ያለህበት ፍጹም የተሳሳተ እግዚአብሔር ሰዎችን በማንጓጠጥ በማንቋሸሽ ገመናቸውን አገኘው ሚስጥራቸውን አገኘው እያልክ ሚዲያ ላይ በማውጣት በማዋረድ የምትበላው እንጀራ ከዚህ እንጀራ ከዚህ ገንዘብ ከዚህ ከምታገኘው ነገር ልጅን አሳድገ አሩን ነው በድፍረት እናገራለሁ። ነገ ካንተ ምን አይነት ልጅ ነው ሊወለድ የሚችለው? ምን አይነት ልጅ ነው ነገ ወልደህ ልታሳድግ ያሰብከው? ፍጹም ጨለማ ውስጥ ነው ያለው። ፍጹም ድፍረት የተሞላበት አውቃለሁ። የተማርክ ላትሆን ትችላለህ፣ ግን በዚህ ልክ መደደብ አለብህ ብዬ አላስብም እና ወንድማችን ዮናታን የወንጌል አርበኛ ነው። ወንድማችን ትዝታው እንደሚገባው የወንጌል አርበኛ ነው። ሰርተዋል። እንደ ሰው ሊሳሳቱ ይችላሉ፣ እየተሳሳቱ ይሆናል፣ ወደፊትም ይሳሳታሉ። ግን በትክክለኛው መንገድ እንደተረዱት ወንጌል እየሰሩ ነው ያሉት። አንተ ምን እየሰራህ ነው? አቤል ምን እየሰራህ ነው? ዘቀጥክ፣ ወረድክና ፕሊስ እባክህን መመለስ ከቻልክ፣ መስተካከል ከቻልክ፣ ንስሐ መግባት ከቻልክ ተመልሰ ሌላ የተሻረ ስላፈልገ ልጆችን ብታሳደግ ቤተሰብን በቀና በመልካም ስራ መምራት ብትችል የሚል ወንድማዊ ምክሬን እመክርሃለሁ። ፕሊስ እባክህ ተመለስ። ሰዎች የሚያውቁት ደግሞ ለብሶ ነው። ስለዚህ ብናገር የሚያምርብኝ እኔ ነኝ። ይሄንን ግን ልክ እንደ ስድብና እንደ አመጽ አድርገው የሚቆጥሩ ሰዎች አሉ። እንዴ መጽሐፉ ቢነበብ ለምሳሌ የኢትዮጵያ ኦርቶዶክስ ስርዓተ ቤተክርስቲያን መጽሐፍን አይ ቲንክ ይበቃናል። ይሄ ግለሰብ እያለ ያለው እኔ ስናገር የሚያምርብኝ እኔ ስለ ታቦት ማብራት ብቸኛ መብት ያለኝ ከኦርቶዶክስ ከወጣውም በኋላ ቋሚ ስራዬ አድርጌ ማውራት የምችለው እኔ ነኝ እያለ ነው። ከዮናታን አክሊሉ ጋር እንግዲህ ዘነበን በሾርኔ ለመናገር በሐሜት ምላስ ለመናገር ነው ወይ ፊት ለፊት እንደኛ ዮናታን አክሊሉ ብዬ እኔ እንደምጠራው ፊት ለፊት ስሙን ጠርቶ አይደለም የሚናገሩት፣ ወይም ደግሞ የሌሎቹን ስም ጠርተን በማስረጃ ችግራቸውን አውጥተን እንደምንናገር አይደለም የሚናገሩት። እነዚህ ሰዎች በሾርኔ በቃ የብዙ ፓስተር የብዙ ነብይ ነን የሚሉ ግለሰቦች ችግር ይሄ ነው። መድረክ ላይ ማይኩን ይጨብጣሉ፣ ሁልጊዜ ሐሜተኞች ናቸው፣ ግን ህዝቡ የሚቆጥራቸው እንደ ወንጌል ሰባኪ ነው። የሚናገሩት ግን አብዛኛውን ጊዜ አሽሙር። ዘነበ
ጋር ችግር ካለ ዮናታን አክሊሉ ደውለ መናገር ትችላለህ። አሁን ሄዳችሁ እንደዛ ነው ማለት ያለባችሁ። ለምን ደውላችሁ አትነግሯቸውም? ለሐሰተኞች ችግራቸውን ቢሮአቸው ክፍት አይደል? ለምን ሄዳችሁ አትነግሯቸውም የምትሉ ሰዎች እነዚህ ግለሰቦች በአሽሙር የሌላውን መንገድ ለማቆም የግል ጥቅማችን ተነካ ብለው በዚህን ያህል ደረጃ የሚሰብክ የሚያስተምር አገልጋይ ላይ የአሽሙር ጅራፋቸውን ሲመዙ ወጣችሁ እናንተ ልክ አይደለም የተናገራችሁት ንግግር በዚህን ያህል ደረጃ ዘነበ ልትናገሩት አይገባም ብላችሁ ቻሌንጅ ልታደርጓቸው ይገባል። ዘነበ ምን ቢል ነው ቆይ እንደዚህ የተባለው ብላችሁ ከጠየቃችሁ ዘነበ ላለው ነገር እንግዲህ በቂ የሚሆን መልስ ትዝታው ከዚህ በፊት መልስ ሰጥቷል። ይህንን ቪዲዮ ተመልከቱት። በጣም የምንወደው የምናከብረው ወንድም ነው። በአገልግሎቱ እንባረካለን። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን ወቁ። ፍቅር እውነትን አይሸፍንም። ወንድሞቼ የምላቸውን ሰዎች ለእግዚአብሔር መንግስት እንቅፋት ሲሆኑ በተለይ የማገለግለውን አገልግሎት በአንድም ይሁን በሌላ መንገድ አታክ ሊያደርግ የሚችል ምንም አይነት ነገር ሲናገሩ ዝም አለ። ኦኬ። ከእግዚአብሔር ቃልና እውነት የሚበልጥ ማንም የለም። ሁሉም ይሰበሰባል፣ ወደ ጉድጓዱ ይገባል። ሁሉ ማንም ዘላለማዊ የለም። እዚህ ምድር ላይ ዘላለማዊ ሆነ የእግዚአብሔርን ሐሳብ የተቃወመ ሊኖር የሚችል ማንም የለም። ስለዚህ ትክክል ሲሆን ትክክል፣ ሲሳሳት እንደ እግዚአብሔር አገልጋይ ገብቷችኋል። ሌላ ቦታ ላይ የምናነሳውን በትር እዚህ ትርኢት ማሳያ እናደርገውም። ያው በትር ያለ ስርዓት የሚሄድንም ምንም አይነት ወንድም ይሁን ከቤተ ክርስቲያን ውጭ ያለውን ጭምር ለሁለቱም እንጠቀመዋለን። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቅ። ቪዲዮን ላሰማችሁ። ምንድነው የሆነው? ምን አግኝተ ነው እንደዚህ የምትናገረው የሚል ሐሳብ ጥያቄ ሊነሳ ይችላል። ምናልባት ጥያቄ የሚያነሱ ወገኖች ካሉ እዚህ ውስጥ እንዲረዱ የምፈልገው ይሄንን ነገር ማደርገው አሁን ከማሳያችሁ ቪዲዮ በመነሳት እና ተቆራርጠው የሚሰሩ ቪዲዮዎች አሉ፣ ወጥነት ያላቸው ሙሉ ሐሳብ ደግሞ በአጭሩ የሚቀርብባቸው ቪዲዮዎች አሉ። አንዳንድ ሰዎች ይሄንን ቪዲዮና የነብይ ዘኔ ንግግር ከኛ ፎቶ ጋር አቀናብረው ለቀዋል። አንዳንዴ ሰዎች የሚናገሩት ለማን እንደሆነ ስለሚታወቅ ፎቶ ተቀነባብሮ የሚወጣበት ሁኔታ አለ። በራሳቸው በሰዎቹም ሊሆን ይችላል፣ ያንን አገልግሎትን በሚደግፉ ሰዎች ሊሆን ይችላል። ኦኬ። ስለዚህ ይሄንን ስሙት መጀመሪያ። አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታገኙ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጨሌው ጨሌ ብለህ በርግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይሄን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነቆት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴ። እንደተመለከታችሁት ነው። ስለዚህ እነዚህን ሐሳቦች በደንብ ብሪፍ ላደርግላችሁ። የመጀመሪያው ነገር ዮናታን አክሊሉ ይሄንን ቪዲዮ ትዝታው ሳሙኤል ከሰራ በኋላ ነው ሆነ ብሎ ፐርፐዝሊ የጋራ ጠላት እንደሆነ ስለሚያስቡ እነዚህ ሁለት ሰዎች ዘነበን ማለት የጋራ ጠላታቸው እንደሆነ ስለሚያስቡ በአሽሙር ጅራፋቸው ለመግረፍ የተሰባሰቡት። የመጀመሪያው ትዝታ የእንጀራ ጉዳይ ሆኖበት ነው። በተለይ አገልግሎቴን ከነካችሁ ፍቅር እውነትን አይሸፍንም ብሎ ዱላይን አነሳለሁ፣ ወደ ኦርቶዶክስ ማነሳውን ዱላ ወደ እናንተ ማነሳለሁ የሚል ነው። እንደው በግልጽ ቃል ይቅርታ መጠየቅ አለበት የሚል ነው። ዘነበ ግን በትክክል የተናገረው ነገር ይቅርታ የሚያስጠይቅ ነው ወይ ብለን እንጠይቅ እስቲ። ምንድነው ያለው ዘነበ? ጌታ ኢየሱስ ክርስቶስ ሲመጣ
ታቦቴን አልነካብኝም። ታቦቴ የሚለው ነገር ባለቤታዊ ነኝ፣ ባለቤታዊነት ስሜት የሚሰማው ሰው ነው አንድን ነገር ወይ ታቦቴን ወይ ንብረቴን ብሎ የሚጠራው። በዛ በኦርቶዶክስ በነበርኩ ሰዓት ለዛ ነገር በጣም የተሰጠው ቅርብ ነኝ የሚለውን ቃል ለመጠቀም ነው ታቦቴን ብሎ የተናገረ። አልነካብኝም። እንከራተትለት የነበረውን ዋጋ ከፍልለት የነበረውን ነገር ሳይሆን የነካብኝ ራሱን መጥቶ ሲያብራራልኝ ኢየሱስ ራሱ ሲገባኝ ለነዛ ነገሮች መስጠት ያለብኝ ትርጉም ወይም ፍቺ ገባኝ። ስለዚህ ኢየሱስን ስትሰብኳቸው ኢየሱስ ሲገባቸው ነው ሰዎች ሌላ የያዙትን ነገር ሊተው የሚችሉት እንጂ በቀጥታ ሄዳችሁ የሚወዱትን ነገር ስላጥላላችሁባቸው አታድኗቸውም ነው ሐሳቡ። 100% ትክክለኛ ሐሳብ ነው ዘነበ የሰጠው። የሰውን እምነቱን ስታቋሽበት፣ የሰውን እምነቱን ስታጣጥልበት ይልቅ ልቡን ድንጋይና ብረት እያደረግከው ትመጣለህ እንጂ መቼም በክርስቶስ ፍቅር እንዲያዝና የመስቀሉን እውነት እጅ እንዲሰጥለት አታደርግም። ሲጀመር እግዚአብሔር ልጅ ኢየሱስ ክርስቶስ እኮ በመስቀል ላይ አንድም ዋጋ የከፈለበት በሞቱ በኩል ሊጠራን የፈለገው በፍቅር ለሰው። ለዚህ ነው መጽሐፍ ግን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የእግዚአብሔር የመጨረሻ ማሸነፊያ መንገዱ በልጁ በኩል እሳት አይደለም ያወረደው። እግዚአብሔር እሳት አውርዶ ያውቃል? እሳት አውርዶ እኮ ያውቃል። ምድርን በውሃ አጥፍቶ እኮ ያውቃል። እግዚአብሔር በጣም ብዙ ሰዎችን ቀስፏቸው ያውቃል። ቁጣም መዓትም አውርዶ ያውቃል። ግን በልጁ በኩል እግዚአብሔር በፍቅር በኩል ለሰው ልጆች ኃጢአት በመሞት በኩል ነው ሰዎችን በፍቅር የማረካቸው እንጂ እግዚአብሔር እንኳን ሁሉን የሚችል በአንዲት እስትንፋሳዊ ቃሉ ሊያጠፋን ከዚህ ምድር ሊደመስሰን የሚችል አምላክ በጉልበት ወይም በኃይል ሳይሆን ልጁን ስለኛ በመስጠት ነው ወንጌል እንድንረዳ በክርስቶስ ኢየሱስ እንድናምን ያደረገው። ስለዚህ ይሄንን ፍቅር የገለጠውን እግዚአብሔር ልጅ ኢየሱስ ክርስቶስን ለሌላው ቤተ እምነት ስትናገር የቤተ እምነቱን ሐሳብ የሚወደውን የሚያምንበትን ጉዳይ በማላገጥ ልክ ትዝታው ሳሙኤል እንደሚያደርገው ከፍተህ ኡሁሁ እያደረግ በሰው ላይ በማላገጥ ሳይሆን ሰዎችን ወደ አንተ እምነት ወይ ወደ ክርስቶስ መንግስት የምትጠራቸው ፍቅርን በመናገር ነው። ይሄ ነገር ግን እነ ትዝታው ሳሙኤል ዙሪያ ያሉ ሰዎችን የሚያስደስት አይደለም። ምክንያቱም ለትዝታው ሳሙኤል ስለ ታቦት እያጠለጠሉ ማውራትና መናገር እንጀራው ነው። ያን ነገር ካላወራ ምግብ መብላት አይችልም፣ በህይወት መቀጠል አይችልም፣ ሚዲያ ላይ ተሰሚ መሆን አይችልም። ስለዚህ የሚወደውን የኔ ብሎ የያዘውን ደሞዝ መብያውን ዘነበ ስለነካበት ብቻ መጥቶ ዘነበ ይቅርታ ማድረግ አለብን፣ ንስሐ መግባት አለብን፣ በትሬን አነሳለሁ ብሎ ተናግሯል። ይሄንን ያየ ዮናታን አክሊሉ ነው እንግዲህ ማርሲል ፖድካስት ብሎ በሰየመው ፖድካስት ፕሮግራሙ ላይ የጋራ ጠላታችንን ናንደብድብ ሲል ትዝታው ሳሙኤልን የጠራው ማለት ነው። እና ይሄ ክክክ ብሎ አሳሳቁን ተመልከቱትማ። ኖርማል ያልሆነ አሳሳቅ፣ መልእክት ለሌላ ሰው ለማስተላለፍ የታሰበ አሳሳቅ ነው የሚስቁት። አዎ ኢየሱስ ክርስቶስ በፍቅር ማልኮን ነው እንጂ የያዝነውን ነገር አጥላልቶብን ወደኛ አልመጣም። እሱ ሲገባን እሱ ሲበራልን ግን የያዝናቸው ነገሮች ልክ አለመሆናቸውን ገባን፣ ተረዳን፣ ተብራራልን። እና የአሽሙር አገልግሎት እነማን እንዲያዙ እንድታስተውሉ አሁን ዝም ብለው ወንጌል አሰብክ የምትሉ ሰዎች አላችሁ። ምን አለ ትዝታው ሳሙኤል ሲናገር? ፍቅር ምንን አይሸፍንም? እውነትን አይሸፍንም፣ አይደብቅም። ለነዚህ የተነሳ ዱላ ለነዚህ መነሳት አለብን። በራሱ በትዝታው ሳሙኤል ያካሄድ መንገድ አንድ ሰው ሲሳሳት ልክ አይደለም ማለት ልክ እንደሆነ ራሱ ትዝታው ሳሙኤል ተናግሯል። ልክ አይደላችሁ፣ ትልልቅ ሰዎች ናችሁ። መሬት ላይ የሚሰማችሁ ኦዲየንስ፣ ትክክለኛም ትምህርት አስተምሩ፣ ስህተት ትምህርት ማስተምሩ የሚሰማችሁ ትልልቅ ኦዲየንስ አላችሁ። ዘነበም እንደዛው የሚያስተምረው የሚመራው ቤተክርስቲያን አለ፣ በስሩ በጣም ብዙ ትውልድ ያለው አገልጋይ። በዚህን ያህል ደረጃ ግን ቁጭ ብላችሁ እግራችሁን አነባብራችሁ በዚህ አገልጋይ ላይ የሐሜት ጅራፋችሁን ማንሳታችሁ ያላችሁበት ማይንድ ሴት ምን ያህል የወደቀ እንደሆነ ማሳያ እንደሆነ ልነግራችሁ ፈልጋለሁ። ሐሜተኞች እንደሆናችሁ፣ አገልግሎታችሁ ሌላውን በመጎተት በመጣል ላይ የተመሰረተ እንደሆነ እንድታውቁ ፈልጋለሁ። አለቀ። ትክክለኛ አገልግሎት ካለ ማንም መጥቶ ሊተች ይችላል። ትቀጥላለህ፣ ታልፋለህ፣ ትሄዳለህ፣ ትጓዛለህ። ዘነበ የአማኑኤል ሀልወት ፕሮግራምን ሲጀምር ብዙ የዮናታን አገልግሎት ልክ እንዳልሆነ የተረዱ በጣም ብዙ ምዕመን እኔም በዛ በነበርኩበት ወደ አማኑኤል ሀልወት ሄደዋል። በቃ ወደዛ ይሻለናል፣ እዛ ነው ትክክለኛ መንፈሳዊነት ወይም መንፈሳዊ አገልግሎት ያለው ብለው ስላሰቡ ማለት ነው። በዛ የተበሳጨው በዛ የተቆጣው ዮናታን አክሊሉ በብዙ መንገድ በዘነበ ላይ የሐሳብ ለውጦች ያመጣል። የሐሳብ የቃላት የአሽሙር ንግግር ይናገራል። በየስብከቶቹ ብትፈልጉ ብዙ ሰዎችን የሚናገርበት የአሽሙር ቃላቶችን አታጡ። አሁን ደግሞ አለፍ ሲል የጋራ ጠላት አበጅተው ትዝታው ሳሙኤል እና
ዮናታን አክሊሉ ፖድካስት ሐሜት ፖድካስት ከፍተው የዘነበን አገልግሎት ለማጣጣልና ዘነበን ባሽሙር ለመሸንቆጥ በድፍረት ቃል ተናግረዋል። ሐሜት ፖድካስት ብዬ ስም ሰይሜዋለሁ። ብዙ ማትዘልቁበት ስለማቀው ነው አዘልቁበት። ሰው ሲያደርግ ያያችሁትን ነገር ሁሉ ታደርጋላችሁ፣ ግን የምትጀምሩበት ልብ የክፋት ልብ ስለሆነ እግዚአብሔር አምላክም ከናንተ ጋር የለም። አዎ ኦዲየንስ አለ ማለት እግዚአብሔር ከናንተ ጋር አለ ማለት ግን አይደለም። በሌላ ፕሮግራም በዚሁ ጉዳይ ላይ አጠናክሬ የምመለስበት ይሆናል። ዛሬ ግን ይህን ያልካልኳችሁ ይበቃችኋል። እግዚአብሔር ከሁላችሁም ጋር ይሁን። ሰላማችሁ፣ ቤታችሁ፣ ልጆቻችሁ በጤና እግዚአብሔርን በመምሰል እግዚአብሔርን በመፍራት የተባረኩ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።